ክርስቲያን ትልቁ ተልእኮዋ ትውልድን በመንፈሳዊ ሕይወት በማነጽ ለአምላኩ የሚታዘዝ አምላኩን የሚወድና እንደ ፍቃዱ የሚሄድ አድርጎ መቅረጽ ነው። ከዚህም ባሻገር ለአካባቢ ብሎ ለሀገር ሰላም አጥብቆ መጸለይም ትልቁ ተልእኮዋ ነው። ይቺ ታላቅ ቤተክርስቲያን ምዕመኖቿን በተለይም እህቶችን በስነ ምግባር ኮትኩታ አርአያ እንዲሆኑ ያስቻለች ታላቅ ቤተክርስቲያን ናት። በከተማይቱ እየተሰሩ ባሉ የልማት ስራዎች የቤተክርስቲያኒቱ አስተዋጽኦ የላቀ ነው ያሉት ከንቲባዋ የተጀመሩ ሁሉ አቀፍ ልማቶችን በመደገፍ ልማቱን ለማስቀጠል ቤተክርስቲያኒቱ የድርሻዋን እንድትወጣ ጠይቀዋል። ዳሞታ ጸዳል የሆነችውን የወላይታ ሶዶ ከተማችንን ምቹ የመኖሪያ የኢንቨስትመንት የቱሪዝምና አምላክን በመፍራት የታነጸች የህዝብና የመንግስት ሀብት የማይዘረፍባት ሌብነት ህገወጥነት የተወገደበት ሁሉም ብሔር ብሔረሰቦች ሃይማኖቶች ተቻችለውና ተከባብረው የሚኖሩባት ከተማ እንድትሆን ለማድረግ የተጀመረውን ሁሉ አቀፍ ልማቶችን በማሳለጥ አካባቢያችን ውብና ጽዱ እንድትሆን በማድረግ ሂደት በከተማ አስተዳደሩ ጎን በመቆም የተጀመረውን እድገቶች የማስቀጠል ድርሻችሁን እንድትወጡ ጥሬን አቀርባለሁ።